ዛሬ የባቢሎንን ታሪክ እናገኛለን። የኦሪት ዘፍጥረት ምዕራፍ 11 ንባብ ላይ ደርሰናል በእግዚአብሔር ፈቃድ። እንግዲህ በዚህ ምዕራፍ ውስጥ የሰው ልጆች ሁሉ አንድ ቋንቋ ይናገሩ እንደነበረ ይገልጥልናል። ከዚህም በኋላ የሰው ልጆች ተባብረው ትልቅ ግንብን መስራት ፈልገው ወደ ሰናዖር ወደሚባል ቦታ ሄዱ ማለት ነው። እንግዲህ ይህንን መስራት የፈለጉበት ምክንያት አባቶቻችን በተለያየ መንገድ ተርጉመውልናል። አንዱ ምክንያት ቀድሞ አባቶቻቸውን በነብር ውሃ ያጠፋባቸው አምላክ በሰማይ ቤት ተቀምጦ ነው። ስለዚህ እሱን እንውጋው የሚል የክፋት ሐሳብ እንደነበራቸው፣ ሌላኛው ሐሳብ ደግሞ የነፍር ውሃ ድጋሚ ቢመጣ እንኳን ማምለጥ የሚችሉበትን ትልቅ ግንብ መስራት ፈልገው አባቶቻችን የጠፉት እንደዚህ አይነት ግንብ ስላልሰሩ ነው ብለው አስበው እንደነበር አባቶቻችን በትርጓሜ ላይ ያስቀምጠውልናል። እንግዲህ በዚህ ጊዜ ታላቅ ግንብ መስራት ጀመሩ። እግዚአብሔር ምን አለ? ኑ እንውረድ፣ አንዱም የአንዱን ቋንቋ እንዳይሰማው በዚያ እንደባልቅባቸው የሚል ነገርን ተናገረ። እንግዲህ በዚህ ውስጥ እግዚአብሔር አምላክ ከሁለት በላይ ደግሞ መሆኑን ገልጾልናል። እንዴት? ኑ እንውረድ ያለው አካል አንድ አካል ነው። ከዛ በኋላ ደግሞ ሌላ አንድ አካል ቢሆን ኖሮ ና እንውረድ ወይም ደግሞ ነይ ነበር ሊል የሚችለው። ነገር ግን የሚሰሙት አካላት ደግሞ ሁለት ወይም ከሁለት በላይ ሊሆኑ ስለሚችሉ ምን አለ? ኑ እንውረድ ብሎ አንዱ አካል ሌሎች ብዙ አካላት እንዳሉ ተናገረ ማለት ነው። ስለዚህ እግዚአብሔር እዚህ ጋር ሶስት ወይም ሶስት በላይ መሆን እንደሚችል እዚህ ጋር ባለው ንባብ እንረዳለን ማለት ነው። ከዛም በኋላም እግዚአብሔር ወርዶ ቋንቋቸውን እንደደባለቀባቸው እንመለከታለን። ከደባለቀባቸው በኋላ መስማማት ስላልቻሉ ግንቡን መስራት ትተው ሄዱ። በዚያም እግዚአብሔር ግንቡን በነፋስ እንደበተነባቸው ይናገራል። እንግዲህ በዛም ምክንያት ይሄ የሰው ልጆች ቋንቋ የተበተነበት እነሱ ራሳቸው የተበታተኑበት ጊዜ ስለነበረ የተበታተኑበት ቦታ ስለነበረ ቦታው ባቢሎን ተባለ። ትርጉሙም የተበተነ ወይም ዝርው ማለት እንደሆነ አባቶቻችን ተርጉመውልናል። ሌላው ደግሞ በዚህ ክፍል የምናገኘው የሴምን ዘሮች ነው። የሴም ዘሮች እነማን እንደሆኑ በዝርዝር ያስቀምጥልናል። በተለይ ዕብራውያን ተብሎ የተጠሩበትን እስራኤላውያን ኤቦር የሚባሉ አባታቸውን እናገኘዋለን። ከኤቦር በኋላ የተወለዱ ታራ እግዚአብሔር አብርሃምን ከመጥራቱ በፊት አብርሃምና ሶራ በዚህ ምዕራፍ ውስጥ እናገኛቸዋለን።